ሁላችን በጋራ ከተማችን ደግሞ የተሻለ ህይወት እንድናሳይ እንድንሰራ እኛም የእናንተ ተስፋ ስለሚያበረታታ በዚህ መልኩ ማሳየት እፈልጋለሁ። ሌላው ደግሞ እዚህ ቦታ ሲሰራ አሁን ትንሽ የሚፈጠር ነገር አለ። እዚህ ሳር ላይ ባትረግጡ የተሻለ ነው። ሳር እንዴት ነው ባትረግጠው? የራሳችሁ ሀብት ነው። ነገ ሊበላሽ አይገባም። ነገ ደግሞ የሰራውን ነገር መቀጠል መቻል አለበት እንጂ ማቆሸሽ የለበትም የሚል ነገር ማየት ፈልግ ማህበረሰባችን በዚያ ደማ ተቀበል ተቀብሎ በደስታ ፍቅሩን አሳይቶ ስለተኛችሁ እኛም እንደ ድሬዳዋ ተወላጅ እንደ ድሬዳዋ ሩ መልካም ምኞት ለመግለጽ እፈልጋለሁ። ከዛ ውጪ ደግሞ ሁሉም ጎረቤቶቻችንን ብናያቸው ባል የሞተባቸው የቲሞች ይኖራሉ፣ እናት የሞተባቸው ይኖራሉ። እኛ በልተን ጠጥተን ስንወጣ ሌሎች ደግሞ ግን የሚበሉ ነገር ማሰብ የለባቸው። በዓል ማጋራት መለመድ አለበት። በዓል ይመጣል፣ የበዓል ልብስን ማሰብ አለበት። ለነሱ እዚህ ውስጥ ያላችሁ ውጭም ያላችሁ ደግሞ በጋራ የማዕድ መጋራት ስታደርጉ የነበረው አሁንም ለየቲሞቹ በተለይ በሶሻል ሚዲያ ላይ የሚሰሩ ወጣቶች ጋራ በመተባበር ሁሉም በየአካባቢያችሁ ችግረኛ ወይም አቅመ ደካማ የሆኑትን እንድንረዳ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ጥሪያችን ተቀብላችሁ እዚህ በጋራ ኢፍጣር ስላደረግነው ሁላችሁም በራሴና በወኪለኝ ማህበረሰብ መልካም የረመዳን ጊዜ ቀሪው በሰላም እንዳስጀመረ ቀሪው በሰላም እንዲያስጨርሰን መልካም ምኞቴን ለመግለጽ ፈልጋለሁ። እናከብራችኋለን፣ እንወዳችኋለን። በተሰጠን ኃላፊነት ደግሞ ዝቅ ብለን ለማገልገል በገባነው ቃል መሰረት ቃላችን የምንተገብር መሆኑን ለመግለጽ እፈልጋለሁ። ከዛ ውጭ እውነት ለመነጋገር የራሴ የአመራሩ አስተዳደሩን ካገኘና ሁሉም ባለሙያዎቹ በተለይ ከጸጥታ ጀምሮ የሚሰሩ ስራዎች ተቀናጅቶ በጋራ